ከሴቶች ጋር ስንጫወት የዘር ፈሳሽ ይፈሰናል፣ እሱ እንዴት ይታያል ይላል። ልብ ብላችሁ ስሙኝ። ስለ ዘር ፈሳሽ ሙሉ ማብራሪያ ልስጣችሁ። ከሰው ልጅ የሚወጡ የዘር ፈሳሽ 3 አይነት ናቸው። አንደኛ መንይ፣ ሁለተኛ መዚይ፣ ሶስተኛ ወዲይ። እነዚህ ናቸው። ሁላቸውም ይለያያሉ። ሁላቸውም አህካማቸው ወይንም ህጋቸው ይለያያል። አንደኛውና የመጀመሪያው መንይ ያልኩት፣ መንይ የሚባለው የሰው ልጅ እንቅልፉን ተኝቶ ቀንም ሊሆን ይችላል ሌሊት፣ ወይንም ደግሞ በግንኙነት ባልና ሚስት በሚያደርጉ ጊዜ ግንኙነት የሚወጣ የሆነ የፈሳሽ አይነት ነው። አወጣጡ የሆነ እየነጠረ የሚወጣ ነገር ነው። በአንድ ጊዜ በቃ ውጥት ታውቁታላችሁ። የዚህ አይነት ነው። በመንጠር የሚወጣ የፈሳሽ አይነት ነው። ከለሩ የሆነ ሙቅ ይመስላል፣ ነጭ ሆኖ እንደ ሙቅ የመሰለ ነገር ነው። እሱ ነው። ይህ የዘር ፈሳሽ መንይ ይባላል። ሁክሙ ምንድነው? ይነጅሳል ወይስ አይነጅስም የሚለውን አይነጅስም። እናታችን አይሻ ከነቢያችን ሰለላሁ ዐለይሂ ወሰለም ልብስ ላይ በእጄ እየፈቀፈኩኝ አስወግደው ነበር ከደረቀ በኋላ ብላለች። እንዳጠቃላይ ዑለሞች አይነጅስም ብለዋል። ይሄ ነገር ግን መታጠብ ግድ ይላል። ያ ከወጣ መታጠብ ግድ ይላል፣ ሸዋር ያስወስዳል። ግልጽ ነው አይደለም? መንይ ላይ ያለ ሰው ቁርአን በእጁ መንካት አይችልም፣ መቅራት አይችልም፣ በህፍዙም መስጂድ ሁሉ መግባት አይችልም እስኪጸዳ ድረስ። አንደኛ ይሄ ነው። ሁለተኛ የፈሳሽ አይነት መዚይ ይባላል። መዚይ የሚባለው ደግሞ አሁን የተናገርከው ሴትና ወንድ ዝም ብለው እየተጫወቱ ወይንም ሰውየው ስለ ሴት እያሰበ ስለ ግንኙነት እያሰበ የሚወጣው የሆነ የፈሳሽ አይነት ነው። እንቅልፉን ሳይተኛ ማለት ነው፣ ዝም ብሎ እያሰበ። አወጣጡ እንዴት ነው? ዝልግልግ እያለ የሚወጣ አይነት ነገር ነው። ከለሩ ውሃ የመሰለች ናች። እሱ ምንድነው ሁክሙ? ይነጅሳል። ያንን የነካንን ቦታና ልብሳችንንና ብልታችንን ማጠብ ግዴታ ነው። ሸዋር ግን አያስወስድም እንደ መንይ። ሁለተኛ ይሄ። ሶስተኛ ወዲይ የሚባለው ነው። ወዲይ የሚባለው የፈሳሽ አይነት ደግሞ የሰው ልጅ ድክም ብሎት ስራ ሰርቶ ምናምን ደክሞት ዝም ብሎ ሽንቱን ከሸና በኋላ ተከትሎ የሚወጣ የፈሳሽ አይነት ነው፣ ነጭ ነገር። በአብዛኛው እሱ የሚከሰተው የደከማቸው ሰዎች ላይና እንዲሁም ደግሞ ጫት የሚቅሙ ሰዎች ይሄ ነገር እንደሚከሰትባቸው ሰምቻለሁ። ይሄ ወዲይ ይባላል። የዚህ አይነቱ ደግሞ እዚያ ውስጥ እንጃ ማድረግ ነው፣ ማዳረቅ ነው። ሸዋርም አያስወስድም፣ ነገር ግን ይነጅሳል። ልብሳችንን ከነካን ወዲያው እስቲንጃ አድርገን እናስወግደዋለን። ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።